ሰላም እንዴት ናችሁ? እንዴት አመሻችሁ? ዛሬ ደግሞ በምሽት ነው የመጣሁት። ጠዋት አርፍጄ ነበረ። ስለዚህ የቀረጻ ፕሮግራም አልነበረንም። ስለዚህ አሁን ከስራ ወደ ቤት እየገባን ነው። እንደዚች አይነት ወርቅ ወይ ጉድ! እንደ ሰውየውን እራሱ አይደፋውም እንዲያደርገውን። በነገራችን ላይ ህንድ የወርቅ ነገር አይሆንለትም። እስማ ለወርቅ እንዴት ብዬ ላስረዳችሁ? እስቲ የሆነ ቅመም እንገዛለን ብለን ወደ ሳፋሪ ሱፐር ማርኬት ሞል ውስጥ እየገባን ነው። መጀመሪያ አንድ ዕቃ አለን። እሷን እዚህ እንገባና እናስቀምጣለን። ከዛ ወደዚህ እንገባለን። እስኪ እናገኘውን ነገር በነገራችን ላይ እንትን ብሏል። በጣም ዋጋ ጨምሯል የሁሉም ነገር። እስቲ እቺ ኢራን ማታመጣብን ነገር የለም። ይኸው ሳፋሪ በቃ እንዳለፈው የቦታ በነገራችን ላይ ቲማቲም ራሱ ማለት ነው ኪሎ በጣም ነው የሚያስቃችሁ። 6 ብር 7 ብር እንዲህ አካባቢ ነው። ጉድጓድ ጎንደር ነው የሚያስብለው። እስቲ እንደዚህ ዞር ነገር ነው። ማጂ አካባቢ ወዴት እንደሆነ ጂፍ ራሱ 15 ብር ከምናምን በጣም ነው የሚገርመው። ያችሁ ይሄ እንኳን ማለት ነው 21 ብር ገብቶላቸው አንዱ ኧረ አላላችሁ ብለን ከዛ እንደዚህ እንመለስና እዚህ ነው ቅመም ተራ ብለን እናስባለን። እዚህ ችፕስ ክልለው። ስለዚህ ቅመማ ቅመም ወዴት ብለን ቅመማ ቅመም እንጠይቃለን። ከሆነ እናያለን። እዚህ ጋርም አለ ግን ስ ኦል ቾኮላት ኦማይ ጋድ። ማጂ ፈልጌ ነው። ማጂ ቅመም ወዴት አካባቢ ነበር? ወደ ዘይት አካባቢ ነው ሆነ። የፍቅር ሰው እንዳይጠይቀኝ እንጂ እንደዚህ ጠይቀን እንሄዳለን። This, yeah? Yes.
ቴንክ ዩ። እሺ አሁን የምንፈልገው ቅመም ቀጥታ ማጊ አይደለም፣ ምክንያቱም ጾም ነው። ግን የምንፈልገው ቅመም የመጣ ነው። ኑድልስ ቦታ ነው። ኑድልስ አይደለም ማጊ ነው። ያንን ቅመም እንዴት ነው ማግኘት የምችለው? ሰልሳ አንድ በሰልሳ ያስፈልገናል። በሰልሳ ሚይዝና ከዛ በኋላ ግን የምፈልገውን ቅመም ግን አላገኘም። ለምቅመሞች የተባነበሩ አሁን አግኝተናል። ቅመማት ክልል እሺ፣ የምፈልገው አንድ ቅመም አለ። መናገርም አልችልም ግን ያንን ቅመም በቃ እዛ ሰው የገብተን ማግኘት የምችለው ተላያችሁ ደግሞ ያኛው ለብቻ ለብቻ ነው። እኔ ከችክን ጋር ምን አለኝ? በእናታችሁ እኔ ችክን በዚህ ሰዓት ግን ያስፈልገኛል። እንደዚህ አይነት ሩዝ እንዳለ ታውቃላችሁ? ጥቁር ሩዝ ምንድን ነው? ሕፃን ልጅ ነው። ምንም ሕፃን ልጅ ናት። በቃ ዝም ብለሽ አታፍጭባት። ስታይሏን ሳይሆን የሆነች ትልቅ ሴትዮ መስላኝ፣ ልጅቷ ሕፃን ልጅ ናት። ኦኬ ኔክስት
የተቡሌ እንትን የተቡሌ ዱቄት አያቸው። ማጊ ሾርባ ነው እንዳለ ግን ማጊ ወደዚህ ዞር ምን ይኖራል? ዲስ ሚልክ ኤሪያ። ኧረ በቃ እንደከመን እንውጣ። የምፈልገውን አላገኘም፣ ግን እኛ አካባቢ ስላለ ከዛው መግዛቴ ግድ ነው። በቃ ቪኒያ እንጂ ደግሞ እርሾ ናቸው። በሚቀጥለው በደንብ አንድ ባንድ እያነሳው አስጎበኛቸዋለሁ። ለጊዜው ይበቃናል። እናመሰግናለን ብለን በቸኮላ ክልል እንወጣለን ማለት ነው። በቸኮላ ክልሏን እቺ ነካ እያደርገን ከዛ ትንሽ ብለን እዚህ ጋር ማለላችሁ ጎምዡ ጾም ነው። በእርግጥ ግን ተገቢ አይደለም። ከዛ እንዲህ ብለን ወደ መጥፎው ክልል ስንሄድ እንዳለ ፉል ነው። ለሁለት ነገር መቆም አልፈልግም ብዬ አመፅ ላነሳ ነበረ። ግን የታባሽ ትሄጃለሽ አርፈሽ ታግሰሽ ቁሚ እያለኝን ታግሼ ቆመናል። የሚከፈለው ቦታ ከዛን በቃ አይበቃም።